6 የማቴዎስ ወንጌል የጻፈው ሉቃስ ለማርቆስ ዮሐንስ ሐምሮዋ ዮሐንስ ማቴዎስ ደግሞ አለ ጥያቄውን የማቴዎስ ወንጌልን የጻፈው ማን ነው? ሉቃስ ለማርቆስ ሐምሮዋ ዮሐንስ ማቴዎስ ዮሐንስ ብላለች። ማቴዎስ ራሱ ነው ማለት ነው። በትክክል ማለት ነው። ማቴዎስ ወንጌልን የጻፈው ማን ነው? እሺ ቀጥታ ጥያቄ 11 እሺ ወደ መስቀል ከመሄዱ በፊት የኢየሱስ የመጨረሻ ንግግር ምን ነበር? ለምሳሌ ብዙ አገልግሏል፣ ብዙ ኖሯል። ወደ መስቀል ከመሄዱ በፊት የመጨረሻ ንግግር ምን ነበር? 11 ነው ያልሽኝ። ትጉና ጸልዩ፣ የሚያውቁትን አያውቁም፣ ሐምሮዋ ይጽዋ ይለፍልኝ፣ ሰላም ለእናንተ ይሁን። የመጨረሻ ይጽዋ ይለፍልኝ የሚለው ነው ብላለች። አልመለሰችም። እሺ ምኑን እናጸልዩ? የሚያንኮራፉ አሉ። ምኑን እናጸልዩ? ነካ አድርጋችሁ ጎናችሁ ያለውን ሰው ወደ መከራ ከመግባት በፊት ተግተህ ጸልይ በሉት። ጸሎት በሉ እስቲ። ኃይል ይሆናል በሉ። ክብር ለኢየሱስ ይሁን። የመጨረሻ ንግግር ትጉና ጸልዩ የሚል ነው። እሺ ጥያቄ 15 ጌታችን በመስቀል ላይ ተንጠልጥሎ ለሚያፈዙትና ለሚተፉት ዳሽ አላቸው። የሚያደርጉትን አያውቁም፣ ይቅር በላቸው፣ አጥፋቸው፣ መዝግባቸው፣ መልስ ስጣቸው። የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በመስቀል ላይ ሆኖ ይተፋል፣ ያፈዛል። አደረግን እኮ ሰራን እኮ ለሚሉት ምንድነው ያለው? የሚያደርጉትን አያውቁምና እናንተ ብንሆን ወይም እናንተ ብትሆኑ እኔ ቢሆን ምን እናደርግ ነበር? በገጀራ ነበር ምን ገባ አይደል? በቃ ሁሉንም በአንዴ ልናጠፋችሁ ማለት። እሱ ግን ይሄ አውቆ አይደለም የሚያደርጉት። ምን አድርጋችሁ ይቅር። ይሄ መንፈስ ይሰጥ። አሜን። ነካርግና ቂመኛ አትሁኑ በሉት። ቂመኛ አትሁኑ። አያዋጣም በሉት። ይቅርታ ነው የሚያዋጣው። 18 ጥያቄ ኢየሱስ ክርስቶስን ለ30 ብር አሳልፎ ለካህናት የሰጠው ወይም የሸጠው ጴጥሮስ ነው? ነገሌ ሐምሮዋ አስቆርቱ ይሁዳ በርናባስ? በትክክል መልሷል ይሁዳ ብሎ። እሺ ጥያቄ 18 ተጠይቋል። ያልተጠየቀው አሁን 19 20 እና 17 16 አልተጠየቁም። 20 በሉቃስ ወንጌል ሰፊ ቦታ የተሰጠው ትምህርት ዳሽ ነው። ሉቃስ ወንጌልን ስናነብ ሰፊ ቦታ የተሰጠው ትምህርት ዳሽ ነው። አምልኮ ነው፣ ለጸሎት፣ ሐምሮዋ ድነት፣ ቃል። በሉቃስ ወንጌል ሰፊ ቦታ የተሰጠው ትምህርት ዳሽ ነው። አሁን ሰፊ ቦታ ሉቃስ ወንጌልን ስናነብ የምናገኘው ሰፊ ቦታም የተሰጠው ምንድን ነው? አምልኮ ነው፣ ጸሎት ነው፣ መዳን የሚለው ነው፣ ቃል የሚለው ነው። የትኛው? ቃል ብላለች፣ በትክክል አልመለሰችም። መዳን የሚለው ነው በሰፊ የምናገኘው። አጨብጭቡላት ለሱ። እሺ 19 በደንብ አድርጋችሁ ስሙ ሁላችሁ። አልባስጥሮስ ትንሽ ከበድ ይላል ቃል። አልባስጥሮስ ምንድን ነው? ለምሳሌ ማቴዎስ ወንጌል ምዕራፍ 14 ቁጥር 3 ላይ ነው የምታገኙት። አልባስጥሮስ ምንድን ነው? ቅርብ ጊዜ ቴዲ ዝማሬ አውጥተዋል። ቴዲ ታደሰ አልባስጥሮስን ልስበረው የሚለው ማለት ነው። ምንድን ነው እሱ? እየዘመርን ምንድን ነው?
በጣም ውድ የሆነ የሽቱ ብልቃጥ ለባለስልጣናት በትር ሐምሯ የወርቅ ምርኩዝ በትክክል መልሳለች። በጣም ውድ የሆነ የሽቱ ብልቃጥ እግዚአብሔር ይባርክሽ በሉ። ኦኬ ቀጥይ 17 ከትንሣኤ በኋላ ኢየሱስ ለመጀመሪያ ጊዜ ለደቀ መዛሙርቶቹ ያስተላለፈው መልእክት ከትንሣኤ በኋላ አትፍሩ፣ ወደ ገሊላ ሂዱ፣ ሐምሯ ሰላም ለእናንተ ይሁን፣ ዝም በሉ። ሰላም ላንቺ ይሁን በሉ። ይሄ ነው ከትንሣኤ በኋላ ምንድነው ያላቸው? ሰላም ለእናንተ ይሁን። ተጨባበጡና ሰላም ላንቺ ይሁን። ይሄ የኢየሱስ ክርስቶስ ከትንሣኤ በኋላ የተናገረ ንግግር ነው። ሰላም ያገኛችሁ። አሜን። አረ ሰላም ለቤታችሁ ይሁን። አሜን። ሰላም ለነገሮቻችሁ ይሁን። አሜን። ጥያቄ 16 ኢየሱስ በመስቀል ላይ ሲሞት ከስንት እስከ ዳሽ ከዳሽ እስከ ዳሽ በምድር ሁሉ ላይ ጨለማ ሆነ። ሰዓቱን ነው እዛ ላይ የምትገልጠው። ኢየሱስ በመስቀል ላይ ሲሞት ከዳሽ እስከ ዳሽ በምድር ሁሉ ላይ ጨለማ ሆነ። ከ9 ሰዓት እስከ 12 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ሐምሯ ከ3 ሰዓት እስከ 6 ሰዓት። ቆይ ኢየሱስ በመስቀል ላይ ሲሞት ከዳሽ እስከ ዳሽ በምድር ሁሉ ላይ ጨለማ ሆነ። ከ9 ሰዓት እስከ 12 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ከ3 ሰዓት እስከ 6 ሰዓት። አቤት በትክክል አላገኘም። እሺ አቤት እሺ እናንተ መልሱ። እሺ እዛ ከስንት እስከ ስንት? ከ6 ሰዓት እስከ ጨለማ ሆነ የምለው ያ በደንብ አድርጋችሁ ያዙ። ቀጣይ ሁላችሁ ነው የምትጠየቁት። እሺ ቀጥይ 13 በጣም ጥሩ። 5000 ሕዝቡን ከመገበ በኋላ ደቀ መዛሙርቱን እንዲህ አላቸው፣ የተረፈውን ዳሽ መሶብ አንሱ ነው ያላቸው። ስንት መሶብ ነው የተረፈው? 5000 ተመግበዋል ብለናል። በሁለት ዓሣና በስንት እንጀራ? በ5 እንጀራ 9 መሶብ ለ10 መሶብ ሐምሯ 11 12 መሶብ በትክክል አገኝታለች። 12 ነው ያለችው። አጨብጭቡላችሁ። ስንት መሶብ ነው የተረፈው? 12። እስቲ አንተ ኃያል ነው በሉ እስቲ። አንተ ኃያል ነው። ሁለት ዓሣ እንዴት ነው 12? ይሄን ያህል ሕዝብ ተመግቦ 12 መሶብ እንዴት ተርፋል? በሁለት ዓሣና በ5 እንጀራ። እስቲ ድንቅ ነው በሉት እስቲ። ድንቅ ነው። እሺ ስንት ያገለጥ ይቆጥ ኦኬ። እነሱ መለየት አለባቸው። ተደራራቢ 2 ሰዎች አሉ። እነሱን ለይተን ሽልማት ሰጥተን ጸልየን እንትን እንላለን። ማንና ማን? አበራሽና ብርሃኑ እኩል ነጥብ አምጥተዋል። ቦነስ ነው የሚኖራቸው። አሁን ሁለታቸውም እንግዲህ መለየት ስላለብን ማለት ነው። አበራሽ ተዘጋጅ። በአእምሮ ውስጥ የቀረውን የመጽሐፍ ቅዱስ ክፍል አንብቤ ጥቅሱን ማለት የምታውቁን በመጽሐፍ ቅዱስ የምታውቁን በአእምሮሽ ውስጥ ያለውን እስቲ ተነስተሽ አንብብላችሁ። ማይክ ስሙን እሺ አንደኛ ጢሞቴዎስ እሺ ቀጥይ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እሺ እስቲ ጢሞቴዎስ 3:16 ከእግዚአብሔር ጋር ያለው አንድነት ጎበዝ ቀጥይ። አጨብጭቡላት በደንብ አለ።
እናንተ ብትቆሙ እዚህ ትወድቃላችሁ። እዚህ ጋር ለመሳል በጣም ይመቻቸዋል። ፍሪ ነው ያደረገ። ስለዚህ ኦኬ ማይኩ እንደሚሰራ ለማየት ነው። አይቀርም እንዴ እንደሚሰራ ለማየት ነገር ግን አንተ ብትቆም ይታያል ወይስ ወይስ እሺ ቀይ የትኛው ጥቅስ ነው የምታውቂ? አንደኛ ቆሮንቶስ 1:18 የመስቀሉ ቃል አጨብጭቡላት። ለሚጠፉት ሞኝነት ለእኛ ለምንድን ነው ግን የማን ኃይል ነው? እጆቻችሁን መልሱና እግዚአብሔር ይባርክ ይስወራ። በትክክል መልሳለች። ቁጭ በይ ለሱ ስጭ ለብርሃን ብሬ በአይምሮ ውስጥ ይቅርታ በጣም የምትወደውን ዝማሬ እስቲ በዜማ ኪቦርድ ላይ ጨመር። ቁጭ ብለን ቢሆን ይሶበታል ጭራሽ ይሶበታል ኪብሩን ይሶበታል ይበልጥ ይሶበታል እትያቱ ዛሬ ኪበቱ በስተውኛል መገኘቱ ታወቀኝ። እሺ ተባረክ። አጨብጭቡለት። ሁለቱም እኩል ናቸው፣ ግን አሁን መለያ ይሆናል። አንደኛ በጉባኤ መካከል አሁን ካሉት መካከል ውስጥ እንዲዘምር የምትፈልገው ሰው ካለ አንተሽ እንዲዘምር በጉባኤ መካከል አንድ ሰው እሱ ይዘምርልኝ የምትል ሰው ካለ መጥቶ እዚህ ይዘምራል። ሊዲያ ዘምር ተነስተሽ በዜማ ኪቦርድ አይሆንም። ዜማ ቀጥይ። እሺ ማይክ አይሰጥሻል። እንዴት አንበሳ ነው የአይሁድ አንበሳ የሞትን ታሪክ ትቶ ተነሳ መቃብሩን የፈነቃቀለ የጌታ የጌቶች ጌታ ነው። አንበሳ ነው የአይሁድ አንበሳ የሞትን ታሪክ ትቶ ተነሳ መቃብሩን የፈነቃቀለ የጌቶች ጌታ ነው። አጨብጭቡላት። አግኝታለሁ። እሺ ብሬ አሁን እንዴት ነው የምታደርገው? ለአንድ ደቂቃ አይንን አፍጠህ ጉበን ነው የምታደርገው። አይንን እንደዚህ በቃ አፍጠህ ህዝቡን በደንብ ታያለህ። ለአንድ ደቂቃ ማለት ነው። እሺ ተነስቶ ማለት ነው። አትፍራ፣ አገልጋይ እኮ ነው። አይዞህ ለአንድ ደቂቃ እንደዚህ በደንብ አድርገህ ታያለህ። ወደ ላይ አይደለም፣ ወደዚህ በጣም ትኩር ብለን የምታያቸው እናንተ ደግሞ እንደዚህ ሆናችሁ ይዋቸው። እስቲ እነሱ ሁላችሁንም ይዋቸው። አንተ ቁጭ ስላላችሁ ነው። አጨብጭቡለት ለእሱ። እስቲ በጣም ጥሩ ነው። ተለይተዋል። ትንሽ አንድ ደቂቃ አልጠበቀም። እንግዲህ አንድ ደቂቃ ስላልጠበቀ ኦኬ። ስለዚህ ስንት ነጥብ ነው የመጣው? ሁለቱም ተለይተዋሉ።
አንደኛ አምስቱንም ጥያቄ በመለስ አንደኛ የወጣችው ዘነበች። አጨብጭቡላት። እንግዲህ ስጦታውን ወንጌላዊ ጸደይ ወደዚህ መጥቶ ስጦታን ይሰጣል። በጭብጨባ ቸብ